ለዶክተሮች አዎ ለዶክተሮች በልጅነት እድሜ 7 ዓመት ሙሉ ከእናት አባት ርቀው ለኖሩ ለነሱ እንቅልፍና ድካም ረሃብና ጠሙን በክብር ለታገሱ እኛም ድምፅ እንሆን እኔም አንቺም አንተም በአንድነት ተነሱ። እናትና አባትን ሚስትና ልጅህን ለሚታደግ ጀግና አዎ ላንቺም ከፈጣሪ በታች ለባልሽ መድኃኒት በሽታው ሲጠና ታዲያ ለዚህማ ለሚኖር ለሰው ልጅ ለወገኑ ህመም የራሱን ፍላጎት በፍጹም ለገዛ እንዴት ዝም ይባላል? ጾሙን እያደረ በመሃይም ጌታ ስሙ እየተነዛ። አዎ ወገኔ ሆይ ለነርስና ዶክተር ለመድኃኒት ክፍሉ ህመምህን ለማየሻ ላንስቲዣም ሁሉ ድምፅህን ከፍ አድርግ አሰምተህ ጩህ ከፍ ብለህ ተናገር። ዝምታው ይደፍርስ ሰምቶ መቻል ብቻ ጠርቶ ያውቅም ሀገር። ብቻ ግን ወገኔ የእናት ምጥ መከራ የልጅ ናፍቆት ህመም በሀገር ሳይጠና ሃይባ ያጣ ሀገር በጭ የነገሱ እውነት ሳይሆን ሆና ሳይርቅ በቅርቡ እንዲል ለወገንህ ትጋ በመንጋ እያሰሩ በመንጋ መገደል ሳይደርስ ካንተ ጋር ግን አያሳዝንም? ከ24 ሰዓት ቀኑን ሙሉ ትምህርት ቁጭ ብሎ እያደረ ለረጅም ዘመናት በሳይንስ ውቅያኖስ ተልቆ የተማረ በመሃይም ጌቶች በሮቦት ፖሊሶች ሲገረፍ ሲታሰር ራሱን በሰዋ ለህዝብና ሀገር ወገኔ ግን አያሳዝን? እስኪ አንተ ተናገር። ብቻ ግን ወዳጄ መብቱን ለሚጠይቅ ለመስኪኑ ሐኪም ቀንና ሌሊቱን ተግቶ ለሚሰራ ድምፅ እንሆነው እኛም እርሱም በልቶ ይደር የዕለት እንጀራ።